የኔ ቀጣዩ መነሻ ርዕስ ቁርአን የመጨረሻው የአምላክ መለኮታዊ መገለጥ ነው የሚል ይሆናል። ስሜ ኮራ ይባላል። My name is Daniel Olivia. I'm Marian. My name is መልካም፣ በጣም ጥሩ። ይህን የውይይት ርዕስ የመረጥኩበት ዋነኛው ምክንያት ሁሉም ሰው ለምን እንደሚስማማ ወይም እንደማይስማማ የራሱን ሀሳብ እንዲያንጸባርቅ በማሰብ በአብዛኛው ከእስልምና ጋር የተያያዙ ርዕሰ ጉዳዮችን ለመምረጥ ስለመሞክር ነው። ቁርአን የአምላክ የመጨረሻ መገለጥ ወይም የአምላክ የመጨረሻ ራእይ ነው ብዬ ለማመኔ ዋናው ምክንያት አምላክ ብቻ ሊያውቃቸው የሚችላቸውን ነገሮች ይዟል ብዬ ስለማምን ነው። እናንተም በዚህ እንደምትስማሙ ጥርጥር የለውም። ምክንያቱም በሁለተኛው የጴጥሮስ መልእክት ላይ ትንቢታዊ የሆነና በትንቢት የተነገረ ነገር ሁሉ መነሻው ከመንፈስ ቅዱስ እንደሆነ በግልጽ ተቀምጧል አይደል? ይህ በሁለተኛው የጴጥሮስ መልእክት ላይ ተጽፎ ይገኛል። ስለዚህ ትንቢታዊ ይዘት ያላቸው ነገሮች ሁሉ እንደናንተ ከሆነ ከአምላክ ዘንድ የመጡ ናቸው። እኔም በዚህ ጉዳይ ላይ የማምንበት በርካታ ምክንያቶች አሉኝ። ነገር ግን የእናንተን ሀሳብ መስማት ፈልጋለሁ። ለመሆኑ ቁርአን የአምላክ የመጨረሻው መገለጥ ነው ብላችሁ የማታምኑት ለምንድን ነው? አዎ፣ እኔ እውነቱን ለመናገር ከአንቺ ሀሳብ ጋር ከሞላ ጎደል እስማማለሁ። የቁርአን ተአምር ሙሐመድ ማንበብና መጻፍ የማይችል ሆኖ ሳለ እነዚህን ነገሮች በሙሉ በትክክል ማግኘቱ ነው አይደል? አሁን ግን እርሱ በትክክል ስላስቀመጣቸው የስነ መለኮት ወይም የስነ ምግባር ጉዳዮች ማውራት አልፈለኩም። ማውራት የሚፈልገው ስለ ነብያት ታሪክ ነው። ምክንያቱም ቁርአን ከ6000 በላይ አንቀጾች ያሉት ሲሆን ከነዚህ ውስጥ 1100 የሚሆኑት አንቀጾች ስለ ነብያት የሚተርኩ ናቸው። ይህ ማለት የቁርአን 1/6 ማለት ነው። በመሆኑም ከዚህ ከ1/6 የቁርአን ታሪኮች መካከል አንዱን እንኳን ስህተት አድርገው ካቀረበ እርሱ ነብይ ሊሆን አይችልም። ልክ ነኝ አይደል? ለምሳሌ ያህል በምዕራፍ 12 አንቀጽ 3 ላይ ይህ የዩሱፍ ምዕራፍ ነው አይደል? አላህ ከዚህ በፊት ሙሐመድ ሆይ አንተ ስለ ዩሱፍ ታሪክ ምንም የምታውቀው ነገር አልነበረም እያለ ነው። እናም ስለ ዩሱፍ 98 አንቀጾችን በዝርዝር ከገለጠ በኋላ ይህንን ምዕራፍ በአንቀጽ 111 ላይ ሲያጠናቅቅ ይህ ከእርሱ በፊት የነበሩትን መጽሐፍት የሚያረጋግጥና የሁሉንም ነገሮች ዝርዝር ማብራሪያ ነው ይላል። ስለዚህ በዝርዝር ጉዳዮችም ጭምር ማረጋገጫ ነው። ወይም እነዚህን 98 አንቀጾች አነበብኳቸው። ነገር ግን ወደ ኋላ ተመልሼ በኦሪት ወይም ቶራ ላይ ያለውን የዮሴፍን ታሪክ ስፈልግ እጅግ በጣም ብዙ ልዩነቶችን አገኘው። እነዚያም ሊታረቁ የማይችሉ ልዩነቶች ናቸው። አንዳንድ ጊዜ ለምሳሌ ምናልባት በዚህ እድሜ ላይ ሊሆን ይችላል እንደሚባለው የእድሜ ልዩነት አይነት አይደለም፣ ሊታረቁ የማይችሉ ናቸው። በእነዚህ 98 የዩሱፍ አንቀጾች ውስጥ ብቻ 944 ልዩነቶችን አግኝቻለሁ። ለኔ ይህንን ለማስታረቅ በጣም ከባድ ነው። ሙሐመድ ቁርአን የወረደለት እውነተኛ ነብይ ሊሆን የሚችለው በቁርአን ውስጥ የተጠቀሱት ነብያት ታሪኮቻቸው ከቀደሙት መጽሐፍት ጋር የሚገጣጠሙ በቁርአን ውስጥ የተጠቀሱት የነብያት ታሪኮች ከቀደሙት መጽሐፍት ጋር የሚገጣጠሙ ከሆነ ብቻ ነው። አንቺ ምናልባት ምዕራፍ 10 አንቀጽ 94ን ታውቂው ይሆናል። አዎ አውቀዋለሁ። እርሱም በጥርጣሬ ውስጥ ከሆንክ ሂድና መጽሐፍት የሚያነቡትን ጠይቅ ነው የሚለው። አዎ ልክ ነሽ። የዚያ ጥቅስ አውድ በቀጥታ ከእርሱ በፊት ስለ ሙሴ፣ ስለ ኖህ፣ ስለ ያዕቆብ ሳይሆን ስለ ሙሴ፣ አሮን፣ ኖህና ስለ ሌሎች የነብያት ታሪኮች የሚያወራ ነው። ከዚያም የእስራኤል ልጆች በተስፋይቱ ምድር ስለመስፈራቸውና ስለመሳሰሉት ነገሮች ይናገራል። እነዚህ ሁሉ ታሪኮች በብሉይ ኪዳን ውስጥ የምታገኛቸው ናቸው። ስለዚህ በ7ኛው ክፍለ ዘመን የነበሩ ሰዎች ሙሐመድ ስለ እነዚህ ነብያት ታሪኮች በሚገልጠው ነገር ላይ ጥርጣሬ ካላቸው ሄደው የቀደሙትን መጽሐፍት ማንበብ ነበረባቸው። እናም እኛ የ7ኛውን ክፍለ ዘመን ጽሁፎች ብቻ ሳይሆን ከክርስቶስ ልደት በፊት ከ250ዎቹ ጀምሮ ያሉትን የሙት ባህር ጥቅልሎችን ጽሁፎች፣ የመጀመሪያውን ክፍለ ዘመን ጽሁፎች እና አሁን ደግሞ ከመጽሐፍ ቅዱስ ውጭ ያሉ ጽሁፎችን ጭምር ስንመለከት ለምሳሌ የሃይማኖት አጀንዳ የሌለው ግሪካዊ ፈላስፋ ፊሊዮ ኦፍ አሌክዛንድር፣ ሮማዊ የታሪክ ጸሐፊ ጆሴፍ እንዲሁም ኮዴክስ አሌክሳንድሪስ በሲሪያክ፣ በግሪክ፣ በላቲንና በእነዚህ ሁሉ የተለያዩ ቋንቋዎች የተጻፉ ሰነዶች አሉ። እነዚህ ሁሉ ከነቢዩ መሐመድ ዘመን ከረጅም ጊዜ በፊት ስለ ዮሴፍ ታሪክ ያወራሉ። ነቢዩ መሐመድ ግን ሙሉ በሙሉ የሚጋጩ 98 አንቀጾችን ይዞ አምጥቷል ብዬ አምናለሁ። መልካም፣ በጣም ጥሩ። ይህንን ነጥብ መንካት ፈልጋለሁ፣ ምክንያቱም በተለይ ሱራ ዩሱፍን ወይም የዮሴፍን ታሪክ ማንሳትሽ አስገራሚ ነው። እኛ ቁርአን የቀደሙትን መጽሐፍት ማረጋገጫ እንደሆነ እንከተላለን። ይህ በሁሉም ቦታ በዝርዝር ተገልጿል። ነገር ግን ቁርአን የመጣው በቀደሙ መጽሐፍት ውስጥ በሰው እጅ የተቀየሩትን ክፍሎች ለማረም ነው ብለን እናምናለን። ለምሳሌ የሱረቱል ማኢዳ አንቀጽ 15 አለን። ቆይ ላፍታ ያክል አዳምጪኝ አንድ ጊዜ። በሱረቱል ማኢዳ ምዕራፍ 5 አንቀጽ 15 ላይ በተፍሲሩ ወይም በማብራሪያው ላይ
ላይ በዝርዝር እንደተቀመጠው ቁርአን የመጣው መበረዞችን ለውጦችንና የመሳሰሉትን ለማረም ነው። እናም የዮሴፍን ታሪክ ማንሳትሽ እጅግ አስገራሚ ነው። ምክንያቱም ያ ጥቅስም ቁርአን ብሉይ ኪዳንን የሚያርምበት አንዱ ማሳያ ነው። እስኪ ልጠይቅሽ፣ በብሉይ ኪዳን ውስጥ ስለ ዮሴፍ ታሪክ በሚያወራበት ክፍል ላይ በዚያ ዘመን የነበረው ገዥ በመጽሐፍ ቅዱስ ውስጥ ፈርዖን ተብሎ ነው ወይስ ንጉስ ተብሎ የተጠራው? እንግዲህ አንቺ እያወራሽ ያለሽው የፈርዖንን ስም በታሪክ አቀማመጥ ላይ ካለው ዘመን ውጪ በስህተት ስለማስገባት ነው አይደል? እንግዲህ አንቺ አይደለም እኔ እየጠየቅኩ እኔ እየጠየቅኩ ያለሁት እርሱ ፈርዖን ተብሎ ነው የተጠራው ወይስ ንጉስ? በኦሪት በቶራ ውስጥ ማለትሽ ነው? አዎ፣ በብሉይ ኪዳን ውስጥ ፈርዖን ተብሎ የተጠራው ምክንያቱም እኔ በግሌ እንደማስበው ሙሴ ኦሪትን እንደጻፈው አምናለሁ አይደል? ለእርሱ ነበር የተወደደለት። ነገር ግን እሱ ያጠናከረው ወይም ያደራጀው አይመስለኝም። ይህ ሀሳብ ትርጉም ይሰጥሻል? ግልጽ ነው አይደል? አዎ ግልጽ ነው። ስለዚህ ከዚህ በኋላ አንድ ሰው ፈርዖን የሚለውን ቃል ጽፎ ቢያስገባ ችግር የለውም ብዬ አስባለሁ። ያ ቃል ከጊዜ በኋላ እንጂ ከዛ በፊት እንዳልመጣ አውቃለሁ። ቆይ እንግዲህ ኦሪት መለኮታዊ መገለጥ እንደሆነ ካመንሽ አንድ ሰው መጥቶ በኦሪት ቃል ውስጥ ቃል ሊጨምርና ከንጉስ ወደ ፈርዖን ሊቀየረው ይችላል ብለሽ ታምኛለሽ? እናም አሁንም መለኮታዊ መገለጥ ሊባል ይችላል ይህ ጽሁፍ? አይደለም። ስለዚህ እናንተ እኛ ቅዱሳን መጽሐፍት እንዴት እንደሚገለጡ ያለን መመዘኛ የተለያየ ነው። እሺ ስለዚህ አንድ ነገር መለኮታዊ መገለጥ ሆኖ በተመሳሳይ ጊዜ ደግሞ የተበረዘ ሊሆን ይችላል ብላችሁ ታምናላችሁ? ምክንያቱም ይህንን እንድትሰሙ ትፈልጋለሁ። የአንድ ጽሁፍ መበረዝ የሚባለው በዛ ጽሁፍ ላይ ከደራሲው ውጪ በሆነ ሌላ ሰው የተደረገ መጨመር፣ መቀነስ ወይም መለወጥ ማለት ነው። ታዲያ አንድ ጽሁፍ የተበረዘ ሆኖ በተመሳሳይ ጊዜ ደግሞ ከአምላክ ዘንድ የመጣ ሊሆን ይችላል በሚለው ላይ ተስማማላችሁ? አሁን አንቺ እያደረግሽ ያለሽው ነገር በአንድ የተወሰነ የህብረተሰብ ክፍል ውስጥ ያለፈን የአንድን የተወሰነ መጽሐፍ ስሪት ወይም የተወሰኑ ሁኔታዎችን አጠቃላይ አድርጎ የማቅረብ ጉዳይ ነው። እስኪ ስለ ባሪያዎች መጽሐፍ ቅዱስ እናውራ። እኛ ጥቁሮች እንደመሆናችን መጠን ለአፍሪካ አሜሪካውያን ባሪያዎች ተሰጥቶ የነበረ የተወሰነ መጽሐፍ ቅዱስ እንደነበረ እና በዚያ ውስጥ የተወሰኑ ጥቅሶች ተወግደው እንደነበር እናውቃለን። ያ ባርነት ከአምላክ ዘንድ እንዳልሆነ የሚገልጹ ጥቅሶች ቆይ እዚህ ላይ ሀሳብ መስጠት ፈልጋለሁ። ምክንያቱም ቆይኛ አንድ ጊዜ እኔ በዚህ ሀሳብ ላይ ወደ አንድ ነጥብ እየሄድኩበት ነው። አምላክ በአፍሪካውያን አሜሪካውያን ባሮች ላይ ይፈጸም የነበረውን የባርነት አይነት በቀጥታ አውግዟል። ይህ ሲባል ግን የመጽሐፉን አጠቃላይ ይዘት አልነካ ነው። እሷ ቀደም ሲል የሙት ባህር ጥቅልሎችን እንደጠቀሰችው ወደ ቀደሙት ጥንታዊ ጽሁፎች መለስ ብለን ስንመለከት በጣም ጥንታዊ የሆኑ ቅጂዎች ስላሉን መጽሐፍ ቅዱስ ምን ሊል እንደሚገባው እናውቃለን። ስለዚህ አንድ ሰው በአንድ የተወሰነ የዓለም ክፍል ውስጥ አንድን መጽሐፍ ቢቀይር እኛ ያንን ማረጋገጥ እንችላለን፣ ወይም ካሉን ቅዱሳን መጽሐፍ ጋር አነጻጽረን ማየት እንችላለን። የቁርአን ችግር ግን እርግጥ ነው መቃጠሉን ታውቃላችሁ አይደል? ያንን ነጥብ በፍጥነት ልንካው አንድ ጊዜ። ስለዚህ ዋናው ጉዳይ አንቺ እያልሻለሽው ምናልባት አንድ ሰው ፈርዖን የሚለውን ቃል ዝም ብሎ ጨምሮበት ሊሆን ይችላል ነው። ነገር ግን ዋናው ችግር በሙት ባህር ጥቅልሎች ላይም እንኳን ፈርዖን ተብሎ መጻፉ ነው። ስለዚህ በእናንተ መመዘኛ መሰረት በጽሁፍ ላይ ፈርዖን ተብሎ መቀመጡና ገና ከመጀመሪያው የነበረ መሆኑ ግልጽ ነው። እናም በዮሴፍ ታሪክ ውስጥ ይህ ገዢ ፈርዖን ተብሎ ሲጠራ አሁን አንቺ እያቀረብሽ ያለሽው መከራከሪያ አንድ ሰው ያኔ በነበረው ዘመን ለነበሩት ሰዎች ይበልጥ እንዲስማማ አድርጎ ጨምሮት ሊሆን ይችላል የሚል ነው። ነገር ግን በዚህ ዘመን የነበረው ገዢ ፈርዖን ተብሎ መጠራቱ በጽሁፉ ላይ ከመጀመሪያው የነበረ ነው። ይህ ደግሞ በግብጽ ጥናት ባለሙያዎች መሰረት በታሪክ ደረጃ ትክክል አይደለም። ለዚህ ነው እርሷ የዩሱፍን ምዕራፍ በጠቀሰችበት ወቅት ቁርአን መጥቶ ይህንን የሚያርመው እና በዚያ ዘመን የነበረውን መሪ ከፈርዖን ይልቅ ንጉስ ብሎ የሚጠራው። ምክንያቱም ፈርዖን የሚለው ቃል በዮሴፍ ዘመንም የነበረ ቢሆንም መቼም ቢሆን መሪን ወይም ገዥን የሚያመለክት አልነበረም። እርሱ የሚያመለክተው ታላቁን ቤት ወይም ታላቁን ቤተ መቅደስ ነበር። ስለዚህ መጽሐፍ ቅዱስ ፈርዖንን በዚያ መልኩ መጥራቱ ስህተት ይሆን ነበር። ሆኖም ግን እስኪ ስለዚያ ጉዳይ እንነጋገር። ምክንያቱም አንቺ ወደ ቃላቶች ውስጥ እየገባሽ ነው። በመጽሐፍ ቅዱስ ውስጥ በሙሉ ወይም ከኦሪት ጀምሮ አይሁዶች ያህዌ የሚለውን ስም ጮክ ብሎ ለማንበብ በጣም የተቀደሰ አድርገው ስለሚቆጥሩት ያንን ያህል በተደጋጋሚ እንደማይጠቀሙበት እናውቃለን። በምትኩ ግን ጌታን ጌታ ብለው ይጠሩት ነበር። ይህ ማለት ግን እርሱ ማን እንደሆነ አያውቁም ነበር ማለት አይደለም። ስለዚህ ይህ ጸሐፊ ለአንድ ሰው ፈርዖን ብሎ የጠራው በዚህ አካባቢ የሚያነቡት ሰዎች ነገስታትን በፈርዖንነት ስለሚያውቋቸው ለእነሱም ይበልጥ እንዲቀላቸው ለማድረግ ከሆነ ያ ምንም ችግር የለውም። ይህ ከመጽሐፉ መልእክት ወይም በአጠቃላይ አብዱ ምንም የሚቀንሰው ነገር ስለሌለ ችግር የለውም። ነገር ግን በቁርአን ላይ የሆነው ነገር እኛም ይህንን ነጥብ ማንሳት አለብን። በቁርአን ላይ የሆነው ነገር መቃጠሉ ነው። ይህንን ታውቂያለሽ አይደል? ኡስማን ምን እንዳደረገ ታውቂያለሽ?
አዎ ዑስማን ቁርአንን ደረጃውን ጠብቆ አንድ ወጥ ባደረገበት ወቅት ከነቢዩ ሰለላሁ ዐለይሂ ወሰለም ማኑስክሪፕት ወይም ደግሞ የቁርአን ጽሑፍ ውጪ የነበሩትን ነገሮች በሙሉ አቃጥሏል። በእርግጥ ስለዚህ አንድን ነገር አንድ ወጥ ስናደርግ የቀደመውን የጽሑፉን ትክክለኛ አውድ አሁንም እጃችን ላይ መኖሩን ማረጋገጥ እንዳንችል ሌሎች ሊጠቀሱ የሚችሉ ማጣቀሻዎችን በሙሉ ማቃጠል በጣም አመቺ መንገድ ነው። በዚህ ሀሳብ ወዴት እየሄድኩ እንደሆነ ይታይሻል አይደል? መልካም፣ በጣም ጥሩ። ነገር ግን ዋናው ጉዳይ ያንን ነጥብ ልመለስበትና ነገር ግን እናንተ የመጀመሪያው ቁርአናችሁ ምን ሊል እንደሚችል የምታውቁት ነገር እኮ የለም። በጣም ጥሩ። በእውነቱ እኛ እናውቃለን። ምክንያቱም ስለማቃጠሉ የሚያወራውን ሐዲስ በትክክል ካነበብሽው ሁሉንም ነገር እንዳቃጠለ ይናገራል። ነገር ግን አንቺ በየትኛው ሐዲስ ነው የምትስማሚው? አዎ እንግዲህ እኔ ሱኒ ሙስሊም ስለሆንኩኝ እያንዳንዱን ትክክለኛ ሐዲስ እቀበላለሁ። ነገር ግን ወደ ኋላ ስንመለስ ምክንያቱም አንቺ እየጠቀሽ ያለሽው ቆይ ስለዚህ አንድን ሐዲስ ስትጠቅሺ የሐዲሱን ሙሉ ይዘት ወይም አውዱን መውሰድ ይኖርብሻል። ስለዚህ ማቃጠሉን የጠቀስሽው ሐዲስ ከአንድ ዘገባ የመጣ ሲሆን እርሱም በግልጽ የሚያስቀምጠው ከነቢዩ መሐመድ ያለ ሰላትና ሰላም በሳቸው ላይ ይሁንና የተከበረችው የሐፍሳ ማኑስክሪፕት ሲቀር ሌሎቹ የእጅ ጽሑፎች በሙሉ መቃጠላቸውን ነው። ይህ ማለት ደግሞ እኛ የመጀመሪያው ጽሑፍ በእጃችን አለን ማለት ነው። ስለዚህ እስኪ ይህንን ልጠይቃችሁ፣ ምክንያቱም እኛ ወጥ የሆነን መርህ እየተከተልን ነው። እውነቱን ለመናገር ስለ ቁርአን ያን ያህል በቂ እየተነጋገርን ያለን እንኳን አይመስለኝም። ከተስማማሽ ወደዚያው ብንመለስ ደስ ይለኛል። የማቃጠሉንና ዋናው ቅጂ ኦሪጂናል አለመኖሩን ጉዳይ ስላነሳሹ ነው በዚህ ላይ የምንነጋገረው። ለመሆኑ እናንተ የሐዲስ ኪዳንን ዋና ቅጂ ይኖራችሁ ይሆን? እኛ የሐዲስ ኪዳን ወይም በተለይ የወንጌላት ያሉን እጅግ ጥንታዊ ቅጂዎች በኢትዮጵያ ውስጥ በግዕዝ የተጻፉ ናቸው። እነሱም አሁን በሐዲስ ኪዳን ውስጥ ያለውን ነገር ያረጋግጣሉ። እሺ እንግዲያውስ የእነዚህ እድሜ ዘመን ስንት እንደሆነ ይታወቃል? አይ እርግጠኛ አይደለሁም። እሺ እንግዲህ የመጀመሪያው ማሳያ ከኢየሱስ ከመጀመሪያው ክፍለ ዘመን የተገኘ ምንም ነገር ስለሌለን ከሐዲስ ኪዳን መጽሐፍት መካከል የአንዱን የእጅ መጽሐፍ ያገኘንበትን የመጀመሪያውን አጋጣሚ ያውም የዮሐንስ ወንጌል ስሪት ሲሆን መጠኑም እቺን ታህል ነበር። ጥቂት አንቀጾችንም የያዘ ነው። የክሬዲት ካርድ ያህል መጠን ያለው ነው። እሱም በስያሜው ፒ52 ነው። አዎ እኛ ያገኘነው የመጀመሪያው ስብርባሪ እርሱ ነው። ስለዚህ አንዳንዶች ኮሬክስ ሳይናሪክስ እና የመሳሰሉትን እስከሚጠቅሱ ድረስ ሙሉ ቅጂ የለንም። እርሱም ቢሆን የተሰባሰበ ወይም የተጠናቀረ ነው። አንዳንዶቹ የእጅ ጽሑፎች ከቀደም ዘመን የተገኙ ናቸው። አንዳንዶቹ የእጅ ጽሑፎች ደግሞ ከኋለኛው ዘመን የተገኙ ናቸው። ነገር ግን አንቺ እኛ ሙስሊሞች ዋና ቅጂ ስለሌለንና ስለመሳሰሉት ነገሮች አንድ ነጥብ አንስተሻል። ታዲያ በርካታ ሰዎች ለምሳሌ ያህል የመጽሐፍ ቅዱስ የጽሑፍ ተቺዎች ጭምር እስልምናን የሚያደንቁበትንና ክርስትና ይህ የለውም ይልቁንም እስልምና አለው የሚሉትን የእኛን የጽሑፍ አንድ ወጥ የማድረግ ሂደት እንዴት እንደ ችግር ታያለሽ? እናንተ ከመጀመሪያ ክፍለ ዘመን የተገኘ አንድም የመጽሐፍ ቅዱስ ቅጂ እንኳን ሳይኖራችሁ እኛ ግን ሙሉውን ቁርአን ከመጀመሪያው የሂጅራ ክፍለ ዘመን ጀምሮ በእጃችን እያለ እንዴት በእኛ የአንድ ወጥ የማድረግ ሂደት ላይ ቅሬታ ይኖራቸዋል? ለመሆኑ አሁን መናገር ያለበት ማን ነበረ? አዎ እሺ ቀጥይ። እንግዲህ ቁርአን የአምላክ የመጨረሻ ቃል አለመሆኑን ለማረጋገጥ የኔ ነጥብ የሚሆነው የራሱ የውስጥ ምስክርነት ነው። በቀጣይ ክፍሎች እሷ እንዳለችው ቁርአን ተቀባይነትን ለማግኘት ወደ መጽሐፍ ቅዱስ የተማጸነ ይመስላል።